በደቡብ ትግራይ ዞን መረዋ ቀበሌ ዛሬ ማለዳ በተፈጸመ የድሮን ጥቃት በሰዎችና በንብረት ላይ ጉዳት ደረሰ። ቢቢሲ ከወረዳና ከዞን ኃላፊዎች ባገኘው መረጃ መሰረት በጥቃቱ ቢያንስ 3 የትግራይ ኃይሎችና አንድ ነዋሪ የተገደሉ ሲሆን 7 ታጣቂዎች ላይ ደግሞ ጉዳት ደርሷል። ሌላ ቢቢሲ ወታደራዊ ምንጭ ጥቃቱ መፈጸሙን አምነው የጉዳቱን መጠን ግን ከመግለጽ ተቆጥቧል። ቢቢሲ ከመከላከያ ሰራዊት መረጃ ለማግኘት ያደረገው ጥረት አልተሳካም። የናይጄሪያ ጦር በታጣቂዎች ታግቶ 33 ሰዎችን ማስለቀቁን አስታወቀ። ታጣቂዎቹ ወደ ዛምብራ ግዛት ሲጓዙ የነበሩ መንገደኞችን አግተው ወዳልታወቀ ስፍራ ሲወስዱ ሲሉ በቁጥጥር ስር መዋላቸውን ጦሩ ገልጿል። እስራኤል የትራምፕን ባለ 15 ነጥብ የጋዛ የሰላም እቅድ ውድቅ አደረገች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን ውድቅ ያደረጉት በቅድሚያ ሐማስ ትጥቅ መፍታት አለበት በሚል ነው። በሆርሙዝ መከፈት ላይ ስምምነት ባለመደረሱ የነዳጅ ዋጋ መልሶ ጨመረ። የብሬንት ድፍድፍ ነዳጅ ዋጋ በበርሜል ወደ $1 የሚጠጋ ጭማሪ ያሳየ ሲሆን የአሜሪካ ዌስት ቴክሳስ ድፍድፍ ነዳጅ ደግሞ በበርሜል 60 ሳንቲም ጨምሯል። በሌላ ዜና ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች መቀጠላቸው ተገለጸ። የብሪታንያ የባህር ንግድ ድርጅት በጥቃቱ ምክንያት በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል ብሏል። ቻይና በኃይለኛ አውሎ ነፋስ ምክንያት 1 ሚሊዮን ሰዎች ቤታቸውን ለቀው እንዲወጡ አደረገች። ዶልፊን የተባለው ከባድ አውሎ ነፋስ ከፍተኛ ዝናብ ያስከተለ ሲሆን በተከሰተበት ክልል በሙሉ የትራንስፖርት እንቅስቃሴዎችን አቋርጧል። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚህ ጋር በተያያዘ ተነስተዋል ላሏቸው አሉባልታዎች ምላሽ ሰጥተዋል። የምክክር ተሳታፊዎች ጉባኤው ላይ የተገኙት ከየአካባቢያቸው ይዘው የመጡትን ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉም አሳስበዋል። ኮሚሽኑ በምክክሩ ሂደት ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎችና ከእምነት ተቋማት መሪዎች ጋር ንግግር መደረጉንም አስታውቀዋል። ዋናው ኮሚሽነር ፕሮፌሰር መስፍን ይህን ያሉት 1 ወር ሊደፍን የቀናት ዕድሜ የቀረው ሀገራዊ ምክክር ጉባኤ ያለበትን ደረጃ በተመለከተ ዛሬ ሰኞ ነሐሴ 4 በሰጡት ጋዜጣዊ መግለጫ ነው። በተለያዩ ደረጃዎች ሲነሱ የነበሩ ሀሳቦች 250 አባላት በሚይዙ ስልታዊ ቡድኖች ምክክር ከተደረገባቸው በኋላ ተመልሰው ወደ ዋናው ባለ 500 አባላት ቡድን እየቀረቡ መሆኑን ፕሮፌሰር መስፍን በዛሬው መግለጫ ተናግረዋል። 3 አጀንዳዎችን የያዙ ቡድኖች ዛሬ ሰኞ ምክር ሀሳቦቻቸውን ይዘው ወደ ዋናው ቡድን መመለስ መቻላቸውንም ጠቅሰዋል። የሚቀሩት 3 ወይም 4ቱ ደግሞ ነገ ማለትም ማክሰኞ ጠዋት 500 ላይ ይጀምራሉ ብለዋል። ፕሮፌሰር መስፍን እዚህ የመጣነው ሀገራችንን ማዕከል አድርገን መሆን አለበት ካሉ በኋላ በዛሬው መግለጫ እስካሁን ድረስ በአንድም አጀንዳ ላይ ውሳኔ እንዳልተሰጠና ምናልባትም ወደፊትም ላይሰጥ እንደሚችል ጠቁመዋል። በየመንደራችን በየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰን ልንሄድ አይደለም። እዚህ የመጣነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይሄ በትክክል ሊሰመርበት ይገባል። ሌላው ልናገር የምፈልገው ነገር ቢኖር እዚህ በአሁኑ ሰዓት ውሳኔዎች እየወሰን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሐሳብ ነው። ምክረ ሐሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለሕግ አስፈጻሚውም ለሕግ አስከባሪውም ወይም ደግሞ ለሕግ አውጪውም ለሕግ ተርጓሚው የሚተላለፉ ምክረ ሐሳቦች ይሆናሉ። ይህ ሂደት እንደምትገምቱት ቀላል አይደለም ያሉት ዋና ኮሚሽነሩ ሁሉም አጀንዳዎች እኩል አለመሆናቸውን፣ ቡድኖቹ ተመሳሳይ ደረጃ ላይ ላለመድረሳቸው አንድ ምክንያት መሆኑንም ጠቅሰዋል። ፕሮፌሰሩ ጨምረውም ከሰሞኑ እንደሚወራው ሰዎች ከውጭና ከውስጥ ሎቢ ተደርገው በዚህና በዚያ ጉዳይ ድምፅ ሊሰጡ ነው፣ እንዲህ ሊያደርጉ ነው የሚለው አሉባልታ እንጂ ሌላ አይደለም ብለዋል። የተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምፅ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም።
መጨቃጨቆች የምክክር ሂደቱን ሊያደናቅፉት እንደማይችሉ የገለጹት ኮሚሽነሩ መጨቃጨቅና መነታረክ የሚጠበቅና የዳያሎግ ባህሪም ነው ብለዋል። በዚሁ በዛሬው መግለጫቸው በርካታ ጭቅጭቆች፣ አለመግባባቶች እንዳሉ እየሰማን ነው። አንዳንዶች ሁኔታው የምክክር ሂደቱን ሊያደናቅፉ ይችላል የሚሉ ስጋት አላቸው። ኮሚሽኑ እንዴት ያየዋል? እንዳልኩት ነው። በዚህ በዳይቨርጀንስ ፌዝ ላይ ወይም በተበታተንበት ሰዓት ላይ እነኚህ ጭቅጭቆች አግባብ ነው ያላቸው። የትኛውም ስለ ዳያሎግ ብታነቡ የመጀመሪያዎቹ ሂደቶች የመጀመሪያው ቀን ተናግሬያለሁ። መጀመሪያ 10 ላይ ሆነን ተነጋገር፣ ጥሩ ነበረ፣ በጣም እየተስማማን የሄድን መሰለ። 50 ላይ ስንደርስ 5 ጊዜ 10 ሀሳቦች መጡ። አንዳንዶቹ የሚያጨቃጭቁን መሰሉ። እንደገና በ5 እናባዛው ያንን የበለጠ የሚያጨቃጭቁን የሚመስሉ ሀሳቦች መጡ። ይሄ ተገቢ ነው። መጨቃጨቅ አለብን። ተጨቃጭቀን ተነታርከን ነው ወደ መሀል የምንመጣውና ወደ መሀል ማለት ወደዚህ ወደ ፌዝ ኦፍ ኮንቨርጀንስ የምንለው ወይም ወደ መሰባሰብ ምዕራፍ ስንደርስ ያን ጊዜ የራሳችንን የግል ሀሳቦቻችን እየጣል የጋራ ሀሳቦቻችንን ኢትዮጵያን እያማከል ወደ መሀል እየመጣን እንሄዳለን ማለት ነው። የሂደት ልዩነት የተፈጠረበትን ምክንያት ሲያነሱም ፕሮፌሰር መስፍን ሁሉም አጀንዳዎች እኩል ባለመሆናቸው ነው ብለዋል። 500 አባላት ወዳሉበት ዋና ቡድን ካልተመለሱ አጀንዳዎች አንዱ የፌዴራል ከተሞች በሆኑት አዲስ አበባና ድሬዳዋ ላይ የሚደረገው ምክክር እንደሆነ ምንጮች ለቢቢሲ ተናግረዋል። 250 አባላት ባሏቸው ስልታዊ ቡድኖች ላይ እየተወያዩ ያሉት የዚህ አጀንዳ ተመካካሪዎች 500 ቡድኖች ወዳሉት ዋና ቡድን የሚቀርብ ምክር ሀሳብን በተመለከተ ተቀምጦ በነበረው ቀን ስምምነት ላይ አለመድረሳቸውን ምንጮች ገልጸዋል። በተለይም አዲስ አበባ ከተማን በተመለከተ በምክክሩ ተነስተዋል የተባሉ ሀሳቦች በማህበራዊ ሚዲያ ገጾች አነጋጋሪ ሆነው ሰንብተዋል። የተለያዩ ምልከታዎችን የያዙ አካላት አቋሞቻቸውን ሲያንጸባርቁም ታይተዋል። በዓለም የጦር ሜዳዎች የበላይ ለመሆን ታንኮችና ተዋጊ ጀቶች ያላቸው ሚና አነስተኛ ሆኗል። ይልቁንም ድሮኖች የበለጠ የዘመኑና ውጤታማ እየሆኑ ነው። በሚቀጥሉት 5 ዓመታት በዓለም ላይ ያሉ ትላልቅ ጦር ባለቤቶች የድሮን ጦር ይገነባሉ ተብሎ ይጠበቃል። ለመሆኑ አዲሱ የድሮኖች አካሄድ ምን ይመስላል? ተከታዩ ዘገባ ይነግረናል። ጊዜው የድሮኖች ነው። በጦር ሜዳዎች የበላይ ለመሆን ታንኮችና ተዋጊ ጀቶች ያላቸው ሚና አነስተኛ ሆኗል። ሰው አልባ አውሮፕላኖች ኢላማቸውን አይስቱም። ይሞትብኛል የሚባል አብራሪም አይኖርም። ከሳምንታት በፊት ሲንጋፖር ውስጥ የበረራና የመከላከያ ኤግዚቢሽን ተካሂዶ ነበር። ትኩረት ያገኙት መነጋገሪያ የነበሩትና የሁሉንም ቀልብ የሳቡት ግን ሰው አልባ አውሮፕላኖች ነበሩ። አሁን ሰው ሰራሽ አስተውሎት ድሮኖቹን ሙሉ በሙሉ መቆጣጠር ጀምሯል። በዚህም በርቀት የሚቆጣጠራቸውን ሰው አስቀርተዋል። እንደ ዩክሬን ያሉ ሀገራት እነዚህን ድሮኖች ለስለላ እየተጠቀሙበት ይገኛሉ። ድሮኖቹ ጂፒኤስ እና የግንኙነት መስመሮች ሲስተጓጎሉና ሲዘጉም ጭምር ሊሰሩ የሚችሉ ናቸው። ምርቶቻችን ሶፍትዌርና ሃርድዌርን ያካትታሉ። ሃርድዌሮቹ ሰው አልባ አውሮፕላኖች ናቸው። ሶፍትዌሩ ደግሞ የሰው ሰራሽ አስተውሎት አብራሪ እንዲፈጥሩ የሚያስችል ነው። ይህ አብራሪ ሰው አልባ ድሮኖቹን በራሱ የሚያበር ቴክኖሎጂ ነው። ይህ ደግሞ ተዋጊ ጀቶችን ጭምር ያለ አብራሪ ራሳቸውን በራሳቸው የሚያበሩ የጦር አውሮፕላኖች እንዲሆኑ ያደርጋቸዋል። በአውሮፓውያን 2023 የመጀመሪያውን የኤአይ ኤፍ-16 አብራሪ ከሰው ኤፍ-16 አብራሪ ጋር በረራዎችን አከናውነናል። በሚቀጥሉት 5 ዓመታት በዓለም ላይ ያሉ ትላልቅ ጦር ያላቸው ሀገራት 1 ሚሊዮን፣ 5 ሚሊዮን ወይም 10 ሚሊዮን የድሮን ጦር እየገነቡ ስለመሆናቸው መግለጫ ሲሰጡ ማየት የተለመደ ይሆናል። አንድ ሰው በኤአይ አብራሪዎች አማካኝነት በሺዎች ወይም በመቶ ሺዎች የሚቆጠሩ ድሮኖችን ማዘዝ የሚያስችሉ ይሆናል። ድሮኖች የበለጠ እየዘመኑና ውጤታማ እየሆኑ ነው። ይህ ማለት ደግሞ መንግስታት ሀገራቸውን ተመሳሳይ ቴክኖሎጂ በመጠቀም ከጠላት ኃይሎች መጠበቅ እንዳለባቸው የሚያሳይ ነው። በዚህ ዘመን ድሮኖችን መከላከል ልክ እንደ መጠቀም ሁሉ አስፈላጊ ሆኗል። ድሮኖችን ለመመከት ከፍተኛ ኃይል ያላቸውን የጨረር መሳሪያዎችን ከሚያመርቱ ጥቂት የግል ኩባንያዎች አንዱ የአውስትራሊያው ኢኦኤስ ነው። ሁለቱ ቁልፍ ጉዳዮች የጨረሩ ጥንካሬና ኢላማውን የመምታት ብቃቶቹ ናቸው። በ3000 ሜትር ርቀት ላይ የሚገኙ ድሮኖችን በጨረሩ 1.5 ሰከንዶች በማጥቃት ከጥቅም ውጭ እናደርጋቸዋለን። ይህም በአንድ ደቂቃ 40 ድሮኖችን ማውደም የሚያስችል ነው። የቴክኖሎጂ ቁልፍ ጉዳይ ድሮንን በዝቅተኛ ዋጋ መከላከል መቻሉ ነው።
ያለማቋረጥ መከላከል የሚችል አቅም መስጠቱም ሌላኛው ትልቁ ጥቅሙ ነው። ምንም አይነት ጥይት አይፈልግም። የሚያስፈልገው የኃይል አቅርቦት ብቻ ነው። ለመሆኑ ድሮንና የኤአይ ቴክኖሎጂ ምን ያህል ርቀት ሊጓዙ ይችላሉ? በጦርነት መሃል ለሚገኙ ሲቪሎችስ ምን ማለት ይሆን? ሺልድ ኤአይ ሙሉ በሙሉ ሰው አልባ ተዋጊ ጀቶችን እያዘጋጀ ነው። ይህም ሰው አልባ ተዋጊ ጀቶችን ከነባሮቹ የውጊያ አውሮፕላኖች እያቀራረበ ይገኛል። ይህን ያህል የማጥፋት አቅም ማግኘቱ ደግሞ ኤአይ ቢሳሳት ማን ኃላፊነቱን ይወስዳል የሚል ጥያቄን ያስነሳል። እነዚህን ስርዓቶች የሚከታተሉ ሰዎች መኖራቸው መታወቅ ይኖርበታል። እነሱ ደግሞ ተጠያቂዎች ይሆናሉ። እንደ አንድ የቀድሞ የባህር ኃይል አባል ኢላማዬን ለመምታት ሚሳኤል ብተኩስ ሚሳኤሉ እኔ ነኝ ማለት ነው። ከተተኮሰ በኋላ ምንም ለውጥ አያመጣም። ለሚፈጠረው ውጤት ኃላፊነቱ የኔ ይሆናል። በእነዚህ አይነት ስርዓቶች ላይ የሚኖረው ተጠያቂነት ይህ ነው። ስለዚህ ኃላፊነቱ የተቆጣጣሪዎቹ ሰዎች ይሆናል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ሌሎች ዝርዝር ዘገባዎችን በድረገጻችን www.bbc.com/amharic እንዲሁም በፌስቡክ ገጻችን ቢቢሲ ኒውስ አማሪክ ማግኘት ትችላላችሁ። ቢቢሲ ኒውስ አማሪክ ብላችሁ የዩቲዩብ እና የዋትስአፕ ግሩፓችንን በመቀላቀልም ተጨማሪ መረጃዎችን ማግኘት ትችላላችሁ። የራዲዮ ፕሮግራሙን ዘውትር ከሰኞ እስከ ዓርብ ከምሽቱ 2:30 ጀምሮ በቀጥታ የምታገኙት ይሆናል። የዛሬውን አበቃን። መልካም ምሽት።